በግንቦት ሰርግ የለም። ለምን? በተደጋጋሚ ሀገራችን ውስጥ በግንቦት ወር ሰርግ አይደረግም። ለምን እንደሆነ ምክንያቱ ሁላችንም ስውር የሆነብን ይመስለኛል። እኔም ይህንን ለመጠየቅ የተገደድኩት በአካባቢ ላይ ካሉ ሰዎች አንደበት ሰምቼ ነው። በግንቦት ሰርግ ብዙ ጊዜ አይደገስም። ለምን እንደሆነ ግን ምክንያቱ አይታወቅም። ግንቦትና ኢትዮጵያውያን ያላቸው ቁርኝትና ግንኙነት ምንድን ነው? እንደ ወቅት ግንቦት ወቅት ነው። ግን ከዛ ባለፈ ነገር ደግሞ ከኢትዮጵያውያን ልማዶችና ከኢትዮጵያውያን ልማድና አኗኗር ጋርስ ግንቦት ምን አይነት ቁርኝትና ውህደት አለው? ግንቦት ወርስ እንደ ኢትዮጵያውያን ምን አይነት አዌርነስ፣ ምን አይነት ግንዛቤ ይይዛል? ምን አይነት ግንዛቤ አለው በኢትዮጵያውያን ስነ ልቦና ውስጥ? እንዲሁም በዓለም አቀፍ መድረክ ላይ የግንቦት ወር በምን ይታወሳል? ምናልባትም በግንቦት ወር ዙሪያ አንዳንድ ግንዛቤዎችን ለመጨበጥና እንደ ልማድም እንደ ሀቅም ሀገራችን ውስጥ ሆነ ዓለማችን ላይ የኖሩ ጉዳዮችን ለመረዳት ይሄ ሀሳብ ይሄ ቪዲዮ መንገድ ይሆናቸዋል። አብራችሁ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ደህና ነኝ። ሁሉ አማን ነው። ክብሩ ይስፋ። ሁሉ ሰላም። እንግዲህ ዛሬም በሌላ አዲስ ሀሳብ ከእናንተ ጋር ለመነጋገር መጥቻለሁ። በተለይም ደግሞ ከግንቦትና ግንቦት ጋር ተያይዞ ያሉ ሀሳቦችን ለማጋራት እና በግንቦት ሰርግ የለም ብዬ ታምኒው ላይ እንደገለጽኩት በዛ ሀሳብ ዙሪያ ላይ ሰፋ ያለ ጉዳዮች እናወራለን። በተለይ ደግሞ በየዓመቱ ግንቦት ወር ሲመጣ እንደ ወርነቱ ወር ነው። ከሌላ የተለየ ምንም አዲስ ነገር የለውም። ግን አዲስ ነገር እንዲኖረው የተደረገና ግንቦት በተለይ ደግሞ በማንኛውም ሰው ህይወት ውስጥ ሄዳችሁ ግንቦትና ግንቦት ነክ ጉዳዮች ላይ በጠይቋቸው ምን አይነት ምላሽ ይሰጧቸዋል የሚለውን ነገር ሳስብ ሁሉም ቦታ ተመሳሳይ የሆነ ብቻ ጠጠር ያለና ጠንከር ያለ ጉዳይ አድርገው ሊያወሯችሁ እንደሚችሉ እርግጠኛ ስለሆንኩና ስላመንኩበት ነው። በተለይ ደግሞ ከኢትዮጵያውያን ጋር ተያይዞ ግንቦት ወር ያለው አዎንታዊም አሉታዊም የሆኑ ክስተቶች ምንድን ነው የሚለውን ነገር ነው እንግዲህ የምናየው። እንግዲህ ግንቦትን ለማየት ለመግቢያ ያህል ግንቦት የሚለው ስም ስያሜ ራሱ ከየት መጣ? እንዴት ተሰየመ? የቃሉ ስር አመጣጡ የትመጣነቱ እንዴት ነው የሚለውን ነገር ለማየት ያክል እንግዲህ አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ላይ መጽሐፈ ሰዋስው ወግስ ወመዝገበ ቃላት የሚል ታላቁ የሀገራችን የቃላት መዝገብ ላይ ግንቦት እንደ የትኛውም ወር ነው። ግንባት ከሚል የግዕዝ ግስ የተወሰደ የወር ስያሜ ነው። ከዛ ባለፈ ደግሞ ጥንት ኢትዮጵያ ውስጥ ደግሞ ምን አይነት ስያሜ ይሰጠዋል? ግንቦት ገነበ ከሚለው ከግዕዝ ግስ የመጣ ነው። እንግዲህ ብዙ ቃላቶቻችን የሚመጡት እንዳለ ከግዕዝ ግስ ናቸው። በተለይ አማርኛ የግዕዝ ልጅ እንደመሆኑ መጠን የሚወለዱት ከግዕዝ ግስ ነው። አብዛኞቻቸው ቃላቶች የሚወሉት አሁን አለዋል 5 አይነት የቃል ክፍሎች አለዋል። እነዚህ ስም፣ ግስ፣ ስም ገላጭ፣ ግስ ገላጭ ብለን የምንጠቀማቸው በትምህርት ላይ የተማርናቸው እነሱ አጠቃላይ ከግስ ነው እየተከፋፈሉ የተሸነሸኑ ወደ ሌሎች የቃል ክፍሎች ሊራቡ የቻሉት ማለት ነው። ለምሳሌ መሄድ የሚለውን ሄደ፣ መብላት ተበላ የሚለውን በላ ከሚለው በቃል ግስ ሆነው መጨረሻ ላይ ለምን ለአንድ አረፍተ ነገር ምን መቋጫ ሆነው ኖረው ነው ከዛ ወደ ምን የመጡት ወደ ስም የመጡት ማለት ለምሳሌ ወደ ስም የመጡት ማለት ነው። ለዛ ነው ግንቦት የሚለውም ገነበ ከሚል ቃል የተገኘው ማለት ነው። እንግዲህ ያ ማለት ምን ማለት ነው? ገነበ ማለት ሰራ፣ አስተካከለ፣ አበጀ፣ ጎጆ ቀለሰ፣ ተዘጋጀ እንደማለት ነው። እንግዲህ ልብ በሉ የግንቦትን ወር ከወቅቱ ከጊዜው ጋር ተያይዞ የሚመጣውን ክስተቶችና ያሉትን ሀቆች
ከቃሉ ተረጓሚ ጋር ልንረዳ እንችላለን ማለት ነው። ይሄ ማለት ምንድነው? ምን ያህል እቺ ሀገር ጥንት ከተፈጥሮ ጋር ያላትን ቁርኝት በዚህ ልክ አስተሳስራ እንደሄደች የምንረዳበትም አንድ መስመር ነው። ይሄ ለጠቅላላ ግንዛቤ ይጠቅመናል። ምክንያቱም መቼም ወጣቶች ነንና ሁሌ በስጋ ብቻ ተመላልሰን የምንኖር አይነት ሰዎች አይደለንም። አንዳንዴ አይምሯችንም የራሱ የሆነ ልክ እንደ ስጋችን ምግብ አዘጋጅተን እንደምንመግብለት አይምሯችንም የራሱ የሆነ ምግብ ያስፈልገዋል። ግዴታ ነው። የምርጫ ጉዳይ አይደለም፣ የግዴታ ጉዳይ ነው። የውዴታም ግዴታ ሊሆን ይችላል፣ ግን ግዴታም ነው ደግሞ በእኔ እይታ ደግሞ። ስለዚህ ለጠቅላላ ግንዛቤ ሊሆን ይችላል። ምንም አይታወቅም ምን ቀን ላይ ይሄ ጉዳይ ሊያስፈልገን እንደሚችል እና እንደ ግንዛቤ ለመያዝ ያክል ነው። ከዛ የተነሳ ነው እንግዲህ ገነበህ ከሚለው የግዕዝ ግስ መጥቶ ነው ግንቦት የሚል ስያሜ የሰጠው። እንግዲህ ከ13ቱ የኢትዮጵያ ወራት ውስጥ በሚያዝያና በሰኔ ወር መሀል የሚገኝ 9ኛው ወራችን ነው። ሌላው በዚህ ወር ዙሪያ ላይ እንደ ብሂልም ሆነ እንደ አባባል የሚነሱ አንዳንድ ደስ የሚሉ ነገሮች አሉ። በተለይ ደግሞ ግንቦት ወር በጣም ሞቃታማ ነው። በየተለያዩ ክልል ከተሞች ላይም ሆነ በተለያዩ አካባቢዎቻችን ላይ ከዛ የተነሳ ደረቃማም ነው። ንፋስ እንኳን የከፋ የለውም፣ ግን ዝንብ የሚበዛበት ወር ይታወቃል። እንደ አጠቃላይ ማለት ነው። ዝንብ የበዛበት ወር ይታወቃል። እንግዲህ ከሙቀቱ ከደረቃማነቱና ካለው በጣም ረጅም የሙቀትና የደረቅ ወር እንደመሆኑ መጠን ምን ይባላል? በግንቦት አንድ ዋንጫ ወተት ሁላ እየተባለ በሀገራችን እንደ ብሂል እንዳነጋገር እንደ አባባል ይነገራል። እንግዲህ ወተት ምን ያህል የደከመ አቅምን እንደሚመልስ እንዲሁም የደረቀ አንጀት እንደሚያለሰልስ፣ እንደሚያረስ፣ ቆዳን እንደሚያለሰልስ የታወቀ ነው። ከዛ አንጻር በዛ ወቅት ሞቃትና ደረቃማ በሆነ ወቅት የደረቀው አንጀታችን ምን እንዲርስ ቆዳችን እንዲለሰልስና እንዲሁም አቅማችን ደግሞ እንዲታደስ ከመፈለጉ የተነሳ ግንቦት ወር ላይ በግንቦት አንድ ዋንጫ ወተት ይባላል እና ደስ የሚል አባባል ነው። ሁሉም ወራቶች እንደዚህ አይነት ስያሜ አላቸው። ያ እንግዲህ ወሩ ከተፈጥሯዊ ክስተቶች ጋር ከሚኖረው ጉዳዮች ጋር ተያይዞ ነው ስያሜ የተሰጠው። ያ ነገር ይበልጥ ኢትዮጵያ ውስጥ ለየት የሚያደርገው ነው። ኢትዮጵያን ከተፈጥሮ ጋር ያላቸው ጥልቅ ቁርኝትና ውህደቶቻቸውን ነው እንግዲህ የሚያሳየው። ይሄ ያኮራናል። እንደ ሀገር ደስ የሚል ነገር አለ። እንግዲህ ከመሰረቱ ነው እየመጣሁላችሁ ያለሁት። ርዕሴ ላይ መግቢያ ላይ በግንቦት ሰርግ የለም ብዬ የገለጽኩት እንግዲህ ከስር መጥቼ እየገለጽኩላችሁ ያለሁት እንግዲህ ነገርን ከስር ስናጠራው ይሻላል ብዬ ነው። መጨረሻ ላይ እንግዲህ ከታምኔሉ ላይ ከገለጽኩት ሀሳብ ጋር የሚኖረንን ቁርኝትና ውህደት ደግሞ ለመግለጽ እሞክርላችኋለሁ። ሀሳቤንም አጋራችኋለሁ። ይህ ብቻ አይደለም፣ ሌላም አለ። ለምሳሌ በሰኔ ባቄላ በግንቦት አተላ ይባላል። ምክንያቱም ከብቶችን ባለው ደረቃማና ሞቃታማ ጊዜ የተነሳ ከደረቅ ነገር ከሚያስፈልጋቸው ይልቅ አተላ እንደሚያስፈልጋቸው እና ለከብቶችም አተላ እንደሚዘጋጅላቸው ማሳያ መሆኑን ነው ያ ወቅት የተነገረው። እንግዲህ በጣም ደረቃማ ወቅት መሆኑን ከሚተረቱ ከሚነገሩ አንዳንድ ከምናየው ነገርም በተለይ ደግሞ በጣም ዝንብ የሚበዛበት ወር ማለት ኢትዮጵያ ውስጥ የግንቦት ወር ነው። እኔ ራሱ ስልችት እስኪለኝ ድረስ ማለት ነው። እና ከዛ የተነሳ ግንቦት ወር በዚህ ልክ እንደዚህ አይነት ስያሜዎችን እንዳገኘ ዘመናትን ተሻግሯል። ይህ ብቻ አይደለም፣ ብዙ ነገር አለ። ግንቦት ወር በተለይ ሀገራችን የሚያፈራቻቸው አንዳንድ ምሁራን በጣም በሚገርም ሁኔታ በተለያዩ አጫጭር ጽሁፎቻቸው ላይ ግንቦት ወርን እጅግ በሚገርምና በሚያስደንቅ ሁኔታ አንስተውታል። አጠቃላይ ስለ ግንቦትና ስለ ግንቦት ምንነት ይሄንን ይመስላል ከምንነቱ አንጻር ስነሳላችሁ። እንግዲህ ይህንን ካየን ግንቦትና ኢትዮጵያውያንስ ምን አይነት ቁርኝትና ውህደት አላቸው? እንግዲህ በሀገራችን ኢትዮጵያ ግንቦት ወር እንደዚህ ከተነገረ እንደዚህ እየታሰበና እንዲሁም ሀገራችን ከነበራት ማንነትና አሁን ድረስ ካላት ከተፈጥሮ ጋር ካላት ነባር ቁርኝትና
አንድነት አንጻር በየአመታት ውስጥ የሚመጡ ወራትና ወቅታትን በዚህ ልክ ከተፈጥሮ ጋር አያይዛና አቆራኝታ እየገለጸች እዚህ ከደረሰች በዛ ውስጥ ደግሞ ግንቦት ወር ዛሬ ድረስ ጠባሳ ሆኖብን ዛሬ ድረስ በእያንዳንዶቻችን ቤትና በእያንዳንዶቻችን ህይወት ላይ የምናውቀውም አንዳንዶቻችን ደግሞ የማናውቀውም ክፉ ጠባሳ ጥሎብን በማናውቀው ሁኔታ ውስጥ በማናውቀው ስሜት ውስጥ እንድንመላለስ የተገደድንበትን ጉዳይ በዚሁ ልክ አለ። ምን ወር ውስጥ? ግንቦት ወር ውስጥ ማለት ነው። ዛሬ ላይ እንግዲህ አዋቂዎች ብዬ ባልጠራቸው ደስ ይለኛል። በተለይ እናት አባቶቻችንን፣ አያት ቅድመ አያቶቻችንን ማለት ነው። ምክንያቱም የማያውቁትን ልጆች የማያውቁትን ወጣቶች ላላስፈላጊ በጣም አስቀያሚና ለማሰብም ለሚቸግር ጉዳይ ዳርገውን ወይም ዳርጓቸው ልጆች በማያውቁት ሁኔታ ውስጥ እንግልታቸውን እያዩ ያሉበት ጉዳይም በዚህ ግንቦት ወር ውስጥ ኢትዮጵያ ውስጥ እንደ ልማድ ሆነው አዎንታዊነቱም አሉታዊነቱም ሳይለይ እንግዲህ አዋቂ ብለን የሰየምናቸው አያቶቻችን ቅድመ አያቶቻችን ጥበብ ከማጣታቸው የተነሳ ከክፉ ነገር ጋር ቁርኝት ፈጥረው በዚህ ግንቦት ወር ውስጥ ያ ክፉ ነገር ክፉ ጠባሳ እየጣለባቸው በየዘመኑ በየአመታቱ ዛሬ ላይ ደርሰናል። እንግዲህ ይህንን አስተውሎ ሊናገር የሚችል ሰው የለም። ምክንያቱም አብዛኛው የዚህ ክፉ ጠባሳ ውጤት ስለሆነ የዚህ ክፉ ጠባሳ ውጤት ፈጣሪ የሆነው ኃይልና አካል ደግሞ ይህን ጉዳይ ምን ግልጽ አድርገው ለሌሎቹ እንዲያሳውቁትና ሴራቸውን እንዲያከሽፉ ስለማይፈልግ ተሸሽገ እንደተሰወረ ይቀራል ማለት ነው። እና እኔ እንደ ርዕስ ጠበብ አድርጌ እንደ ንዑስ ርዕስ ጠበብ አድርጌ ላነሳላችሁ የሚፈልገው ነገር ምንድን ነው? ግንቦትና መናፍስት በተለይ ጠበብ አድርጌ ላነሳላችሁ። አሁን ልላችሁ የፈለኩትን ለመናገር የፈለኩትን እንድትረዱኝ ካለኝ ፍላጎት አንጻር ነው ግንቦትና መናፍስት ለማለት የፈለኩት ማለት ነው። እንግዲህ መናፍስት ስላችሁ መቼም መናፍስት መላእክትም ቅዱሳን መላእክትም መናፍስት ተብሏል። መናፍስት ናቸው። መናፍስት ናቸው። በቃ መላእክት ናቸው መናፍስት ማለት። ግን መናፍስት ሁለት አይነት ናቸው። አንድ ቅዱሳን መላእክት መናፍስት ናቸው በራሳቸው። እርኩሳን መናፍስት ደግሞ መላእክት ደግሞ ምን ይባላሉ? እነሱም መናፍስት ናቸው። ሁለት አይነት ናቸው። እንደዛ እንድትለዩልኝ ይፈልጋሉ። አሁን ስለ ቅዱሳኑ መላእክት አይደለም ማውራት የፈለግኩት፣ ስለ እርኩሳኑ ስለወደቁት ወደ ምድር ስለተጣሉት እርኩሳን መናፍስት ነው ላወራቸው የፈለግኩት። ምክንያቱም ሀገራችን ካላት እንደነገርኳችሁ ካላት 13 ወራት ውስጥ አንዱ የግንቦት ወር እንደመሆኑ መጠን በዚህ በግንቦት ወር ውስጥ እርኩሳን መናፍስት ምን አይነት ኃይልና ስልጣን ኖሯቸው ምን አይነት ሰወር ድርጊትና ሴራን በሰዎች ህይወት ውስጥ እየተለዋወጡ በየጊዜው ይሰራሉ የሚለውን ነገር ለማጣራትና ለመጠቆም ያለ እንዲያመቸኝ ነው። የእርኩሳን መናፍስት በሰው ህይወት ውስጥ ያላቸውን ለዘመናት የተሻገረ ጣልቃ ገብነት እንድትረዱ ስለፈለኩ ነው። የተረዳሁትን ያወቅኩትን ያየሁትን በየዘመናቱ እየወቀሰኝ ይህን ነገር ባላጋራ ውስጤ ሌላ ወቀሳ ነው የሚፈጥርብኝ እያልኩኝ ዛሬ ለመተንፈስ የፈለግኩትና ማለት ነው። እና በግንቦት ሰርግ የለም የተባለበት ትልቁ ምክንያትም በዚህ ግንቦት ወር አማካኝነት መናፍስት እንደዚህ እንደ ሰረገላና ቁልፍ የሚባለው እንደ ሰረገላና ቁልፍ ተያይዘው ያሉበት ወቅት ነው። ይሄ ማለት ወቅት እየፈተኑ ወቅት የለወጡ መናፍስቶች በሰው ህይወት ላይ ጠባሳን ይፈጥራሉ ማለት አይደለም። ከወርም ወር አለ። ሁሉም ወር ውስጥ እነሱ ሰዎችን ለመጣል በሰዎች ላይ ክፉ ጠባሳና ቁስልን ለማኖር ለማሳደር ተኝተው አድረው አያውቁም። ግን ግንቦት ወር ለምን እርኩሳን መናፍስት በሰው ህይወት ውስጥ ጣልቃ እየገቡ እጅግ የከፋና እጅግ ቁስል እጅግ መከራና እጅግ ስቃይን የበዛበት ድርጊት ለመስራት ተዳረጉ። ይህን ሀሳብ ነው ማለት የሚፈልገው። ትልቁ በግንቦት ሰርግ የለም የተባለበት ምክንያት የለም ነው የሚባለው በማህበረሰብ ውስጥ። እኔ አሁን በቅርቤ ትልቅ ናቸው፣ እናት ናቸው፣ አባት ናቸው፣ ታላላቆች ናቸው፣ የእድሜ ባለጸጋ ናቸው ብዬ ያሰብኳቸው ሰዎች
የተሻለ ነገር ይነግሩኛል ብዬ ነበር የጠበኩት። ግን የሚነግሩኝ ነገር ይበልጥ እነሱን ታዝቤ ያለንበትን ሁኔታ እንድንታዘብ ያደረገኝ ክስተት ነው። በግንቦት ሰርግ የለም የተባለበት ምክንያቱም ግልጽ አድርጎ አይነግሯችሁም። ማንም አይነግረንም። ግን ግንቦት ወር ክፉ ጠባሳ የሚፈጥር ወርና በሰዎች ልብ ውስጥ መጥፎ ትውስታን ጥሎ የሚሄድ ወር እንደሆነ ይታወቃቸዋል። ይህ ማህበረሰቡ ይታወቀዋል። በተለይ በዚህ በመሀል ሀገር ብዙ ማህበራዊ ጉዳዮች ከማይከወኑበት ደስታን ተገን ያደረጉ ማህበራዊ ጉዳዮች የማይከወኑበት ሁኔታ ነው ያለው በዚህ ወር ማለት ነው። እና ግንቦት ከመግባቱ በፊት ነው አብዛኞቻችንም ምርቃት መመረቅ ካለብን፣ ሰርግም መደገስ ካለብን፣ በተለይ ሰርግ ሰዎች ከሚያርፉበት አንድ የህይወት እርከን አንዱ ሰርግ ነው። ሰርግን መደገስ ካለብን የምንደግሰው ግንቦት ከመግባቱ በፊት ነው። ግንቦት ሲገባ ታዲያ ለምንድን ነው የማንደግሰው? ግንቦት ሌሎቹ ወር አይደለ እንዴ? ለምንድን ነው በግንቦት ወር ሰርጋችንን ደግሰን ልጆቻችንን ማንድረው ማንዳዳር የሚል ጥያቄ ያስነሳል። በሰዎች ህይወት ውስጥ ለዘመናት እንደ ዘር በቅለው በባዕድ አምልኮ ምክንያት ሰዎች አውቀው ሳያውቁ እያመለኳቸው አብሯቸው የኖረ ክፉ መንፈስ በግንቦት ወር ምን የሚፈልግበት ምን የሚቀበልበት ነው? ግብር የሚቀበልበት ነው። ግብሩን የሚቀበልበት ነው። የሚቆጣበት ነው። የሚነሳ የሚያገረሽበት ወቅት ነው። ምኑ ይሄ መናፍስቱ ማለት ነው። ከመናፍስቱም ደግሞ ምን አይነት መናፍስት ነው? መናፍስትም የየራሳቸው የሆነ አይነትና መልክ ከነስማቸው ጭምር አላቸው። በተለይ ደግሞ በዚህ ግንቦት ወር በጣም ቁስል ከሚፈጥሩ መናፍስቶች መካከል አንዱ የዛር መንፈስ ነው። የዛር መንፈስ ነው። የዛር መንፈስ ስላችሁ ስሙ እንደሚገልጸው ዘር ከሚል ቃል ነው የመጣው። ዘር ሆኖ በሰው ልጅ ህይወት ውስጥ ከጥንት ጀምሮ ሲወርድ ሲዋረድ እየተዋረሰ በሰዎች ህይወት ውስጥ እየኖረ የራሱን መልክ በሰዎች ልቦና ውስጥ እየቀረጸ የሰዎችን አኗኗርና ስልት እንዳለ ራሱ ዲዛይን እያደረገ ከሰዎች ጋር ተመሳስሎ የራሱን የሆነ ባህሪና ምን ሁናቴዎችን እያስተማረ በፈለገበት መንገድ ሰዎችን ምንም ያደርግ አቅጣጫ እየጠቆመ የሚያኖራቸው ዘር ሆኖ እንደ ዘር አብሯቸው እየተዋለደ የሚያኖራቸው የሚያናኑሯቸው እነሱም አብረውት የሚያናኑሩት ምን ያደርጉለት ሲፈልግ ግብር እያቀረቡለት ሲፈልግ የፈለገውን ነገር እያደረጉለት እሱ እንደፈለገው በእሱ ፍላጎት ነው እንጂ እነሱ የፈለጉትን ነገር ለእሱ አያደርጉለትም። የሚያደርጉለት ይመስላቸዋል እነሱ። ይሄ የዛር መንፈስ በዚህ ወር ይነሳል። በዚህ ወር ላይ ክብርን ይፈልጋል። በዚህ ወር ላይ ግብር ይፈልጋል። በዚህ ወር ላይ መንገስ ይፈልጋል። በዚህ ወር ላይ የተለየ ነገር እንዲቀርብለት የተለየ ነገር እንዲደረግለት ይፈልጋል። ከዛ የተነሳ የግንቦት ወር ክፉ ጠባሳ የምትፈጥር ወር ተባለች። ህዝብን ለመጥቀም አይደለም ያን የሚያደርገው። በተለይ ደግሞ አላስተዋላችሁ ግንቦት ወር ውስጥ በየአካባቢ ላይ የእድር ድንኳን ተጥሎ ታያላችሁ። ለምን ይመስላችኋል? ዛሩ ሲቆጣ ዛሩን ሲያነግሱትና ሲያመልኩት የነበሩ እኛ ቤተሰቦች ከዛ ቤተሰብ አንዱን በሞት ይወስዳል። እድሜውም ደረሰ አልደረሰ ጉዳዩ አይደለም። ግብር ካልቀረበለት አንድን ሰው በሞት ይወስዳል። አሁን እንዲህ ስላችሁ እንዴት እንደቀላል በእግዚአብሔር እጅ ያለች ነፍስ እንዴት በሰይጣን ትወሰዳለች ልትል ትችላለህ። ወደው ወደ እኔ የመጡትን አትንካቸው፣ ወደው ወደ አንተ የሄዱትን ግን ምን እንደፈለክ እንደወደድክ እንዳሻ አድርጋቸው ብሎ ቀድሞውኑ መድኃኒዓለም ምን ስልጣን ሰጥቶታል ለዚህ ክፉ መንፈስ። አለማስተዋላችን ግን ጭፍን ፈራጆች እንድንሆን አደረገን። ጭፍን ፈራጆች። የኛ ጭፍን ፈራጆች ምን ከዚህ ከሰይጣን እስራት ስር እኛን ነፃ ሊያወጣን አልቻለም። የሚገርመው ነገር የራሳችን ህይወት የምንኖር ነው የሚመስለን እኛ። በጣም የሚገርመን ነገር ግን ይሄ ከ7000 ዓመታት በላይ ልምድ ያለው ይሄ ክፉ የዛር መንፈስ በውስጣችን እንኳን ኖሮ ዘላለም ሲወርድ ሲዋረድ በውስጣችን እንኳን ኖሮ የራሱን ህይወትና የራሱን ምንነትና ማንነት እኛ ውስጥ ቀርጾ ሲኖር ምንም የማይታወቀ ሰዎች ነን እኛ።
የሚገርመው ነገር ማለት ጭራሽ ብለን በስሙ ምን ነገር አዘጋጅተንለት እቃ አዘጋጅተንለት መገበሪያ አዘጋጅተንለት ማክበሪያ አዘጋጅተንለት ግብር አዘጋጅተንለት ስሙን እያከበርን በወር ከፍ አድርገን በዚህ ወር ከፍ አድርገን ስሙን እናነሳለን። ለዚህ ነው በግንቦት ሰርግ የለም የተባለው። ምክንያቱም በግንቦት ሀዘን ነው ያለው፣ ለቅሶ ነው ያለው፣ ማልቀስ ነው ያለው በግንቦት ወር። እኔ በሚገርም ሁኔታ አንድ ሰፈር ላይ አንድ ቦታ በሁለት ሳምንት ልዩነት ውስጥ 3 የእድር ድንኳን ተጥለው አይቻለሁ። 3-4 ስመላለስ የእድር ድንኳን ነው የማየው። ግራ ገብቶኝ ማለት ነው። እንዲህ ምንድን ነው እስክል ድረስ በኋላ ላይ ሳጣራው ግን የገባኝ ምንድን ነው ያለንበት ወር ይሄ ዛር የሚነግስበት ወር ነው። ይሄ ዛር የሚያጓራበት፣ የሚነሳበት፣ የሚቀሰቀስበት ወር ነው። ግብሩን የሚቀበልበት ሲያመልኩት ከኖሩ ሰዎች ማለት ነው። በተለይም ደግሞ አንዳንድ ማህበራዊ ድረገጾች ላይ ለማየት እንደሞከርኩት በዚህ ወር በየክልሉ ባሉ ብሔረሰብ ውስጥ ስም ተሰጥቶት በጣም ይከበርና ይነገስ እንደነበረና እስካሁን እንደሚከበርም ሰምቻለሁ። በተለይ ደግሞ ቦረንትቻ ተብሎ ለራሱ የሚያስፈልገው ነገር ተዘጋጅቶለት የግብር ነገር ተዘጋጅቶለት በተለይ ደግሞ ጎጆ ቀልሰው የወጡ ሰዎች ሁሌ በየዓመቱ በዚህ ግንቦት ወር ላይ ያመልኩታል፣ ያነግሱታል፣ ያከብሩታል። ቦረንትቻ ተብሎ ስም ተሰጥቶት ማለት ነው። እንግዲህ አንዱ ብሔረሰብ የሰጠው ነው። ሌላውን ብሔረሰብ እንደዛው ስም እየሰጡት በየቦታው በየብሔረሰብ ውስጥ ስሙን ከፍ እያደረጉ ያነግሱታል፣ ያከብሩታል፣ እራሳቸው ላይ ይሾሙታል። ግን ትልቁ ዓላማው ምንድን ነው? የዚህ ክፉ መንፈስ ለምንስ የግንቦት ወርን ፈለጋት ከሌሎች ወር በተለየ ሁኔታ? ለምን ክፉ ጠባሳ ሆነ? ይህንን እንመጣበታለን በኋላ። ግን ሰዎች ስም እየሰጡት መገበሪያ እያዘጋጁለት ማቴሪያል እየሰበሰቡለት ለሱ የሆኑን ብቻ እያደረጉለት ይሄን ያህል ወደው እንደ አምላካቸው ተቀብሎት እንደ ጠባቂያቸው እያደረጉት በየጊዜው በየሰዓቱ ያከብሩታል። የሚገርመው ነገር ይህንን ዛር በየጊዜው በዚህ ግንቦት ወር ላይ የሚያከብሩትና የሚያነግሱት ሰዎች አኗኗራቸው፣ አስተሳሰባቸው፣ አካሄዳቸው፣ በንፈሳቸው፣ የአእምሮ ቅልጥፍናቸው በአንድ አይነት መስመር ላይ ያለ ሰዎች ናቸው። ምንም በቃ ተመሳሳይ ናቸው ህይወታቸው አጠቃላይ። መንፈሱ የሚጠቅማቸው ነገር የለም። መንግስት ስለይፈልግ ነው። ቀድሞውኑ ሲጣል ስልጣንን ፈልጎ ነው ከሰማይ የተጣለው። ክብርን ፈልጎ ነው ከሰማይ የጣለው። አሁንም ያንን ክብር ፍለጋ ነው በሰዎች ላይ እየነገሰ ሰዎች እንዲያከብሩ፣ ሰዎች እንዲሰግዱለት፣ እንዲንበረከኩለት ካለው ፍላጎት የተነሳ በዚህ ወር ድጋሚ ራሱን ይሾማል። ድጋሚ ራሱን እንዲያከብሩት ያደርጋል። በዚህ ምክንያት ማህበረሰባችን በግንቦት ወቅት ምንም አይነት ጋብቻ እንዳይከናወን እንዳይፈጸም አድርገው ቁጭ ብለዋል። ይሄን ያህል ግን ዲቴይሊ ግንዛቤውን የላቸው። ወደው ፈቅደው ወደ ህይወታቸው የጋበዙት ክፉ የዛር መንፈስ በማወቅም ባለማወቅም በግንቦት ወር የፈለጉትን ደስታ እንዳይካፈሉና እንዳይጋሩ አድርጓቸዋል። ደግነቱ ይህንን ከምንም ስላልቆጠርኩት አንድ ወዳጄ በቅርቡ በዚሁ ግንቦት ወር ለመዳር በቅቻለሁ። አይ ቲንክ ይህንን አስተሳሰብ ገንጥዬ ማለፍ ችያለሁ ብዬ አስባለሁ። ሜይ ቢ ደስ ይለኛል። ክፉዋን መናፍስትን በዚህ ልክ ተዳፍረው በዚህ ልክ ኃይላቸው የደከመ ደካማ ስለሆኑ የወደቁ መላእክት ስለሆኑ የወደቁ መላእክት ደግሞ የተጣሉ ስለሆኑ የተሸነፉ ስለሆኑ እኛ ደግሞ አሸናፊ ከሆነው አምላክ ጋር አሸናፊ የሆነውን አምላክ ይዘን ስላለን እኛ እሱን ለመጣል ምን አቅሙ አለን ከሱ በላይ። አለማመናችን ግን ለሱ ምን ባሪያ ራሳችንን አስደርገን እንድንገዛለት ምን ራሳችን ምክንያት ሆንለት። ይሄ ነው ማህበረሰባችን በእንደዚህ አይነት ሁኔታ ውስጥ ነው ያለው። አጠቃላይ ስለ ልቦናው በዚህ በዘር መንፈስ የተሰራ ነው ማህበረሰባችን። አጠቃላይ አኗኗሩ በዚህ በዘር መንፈስ ቁጥጥር ውስጥ ነው ማህበረሰባችን።
የአእምሮ ግንዛቤው እንዳለ በዚህ ዛር መንፈስ ውስጥ ነው ያለው። በዚህ ምክንያት አንድ ንጹህ ሰው ማግኘት የማንችልበት ሁኔታ ነው ያለው። ሁሉም ሲወለድ የዛር መንፈስ ነው ተዋርሶት የሚወለደው። ሁሉም ሲወለድ የዛር መንፈስ ተዋርሶት ነው የሚወለደው። እችን ወር እየጠበቀ በተለይም ደግሞ ምን አይነት ነገር ነው የሚቀርብለት? ቆሎ ይቀርብለታል፣ ጉሽ ጠላ ይቀርብለታል፣ ዶሮ ይታረድለታል። ግብሩ ነው እንግዲህ። በተለይ ደግሞ በጣም ጥቁር በግ ግን ከግንባሩ ላይ ነጭ ያለው እንግዲህ ጥቁርነቱ በጣም የጨለማ መልአክ የጽልመት መልአክ መሆኑን ማሳያ ነው። እንግዲህ ከጨለማ ጋር ነው እንግዲህ የሚተባበረው የጨለማ ኃይል ነው። እንግዲህ ይህንን ዛር በቤታቸው በህይወታቸው የሚያነሱ ሰዎች ከጨለማ ኃይል ጋር ነው የሚተባበሩት ማለት ነው። እንግዲህ በእንደዚህ አይነት አስከፊ ህይወት ውስጥ ነው ያለ ነው። እግዚአብሔር ወዶና ፈቅዶ የሰጠንን ወራት እንኳን በደስታ እንዳናሳልፍ ቀድመን ወራቶችን ምን አድርገናል? እኛ በመናፍስት ቁጥጥርና በመናፍስት ስልጣን ስር እንዲገዛ አድርገን ስልጣን ሰጥተነዋል። ወሩን በመናፍስት እናከብረዋለን ማለት ነው። ልብ በሉ። ለምን ግንቦት ወርን ፈለጋት የሚለውን ጭብጥና ሀሳብ እኔ እነግራችኋለሁ። በጣም የሚገርመው ፓርት ደግሞ በጣም ደስ ይላችሁ የሚገባው ነው። በጣም እድለኛ እንደሆናችሁ የምታወቃችሁ ግንቦት ወርን የፈለገባትን ምክንያት በኋላ ሲነግራችሁ። እንግዲህ በኢትዮጵያ ብቻ አይደለም እንግዲህ በሌሎች ዓለም ሀገራት ላይ በግንቦት ወር በጣም ሲመለኩና ሲከበሩ ከነበሩ አማልክት መካከል በግሪክ ዜውስ የሚባል አማልክት አለ። ይህ እንግዲህ የመብረቅ ህዝቡን እንዳይነካ ህዝቡ ላይ እንዳይወርድ የመብረቅ ጠባቂ እንዲሁም ደግሞ የሌላ የምንድን ነው ብቻ እንደዛ ተብሎም ይመለክ እንደነበረ ሰምቻለሁ። እንደው ምስሉ በዚህ ልክ ተቀርጾለት ይመለካል። ሌላው ደግሞ በጥንታውያን የሮም ነገስታትም በግሪክም በግብፅም ኢሽታር እየተባለ ሲን እየተባለ በጣም በተለያየ ጊዜ በተለይ ደግሞ ኢሽታር የምትባለው በዚህ በግንቦት ወር ከሚነግሱ በግንቦት ወር በጣም አማልክት መካከል አንደኞቹ ናቸው። ኢሽታር ይባላል በግብፅ። ማርዱክ ተብሎም ይናገራል። እንግዲህ በግንቦት ወር ላይ ነው እኚህ ሁሉ የሚከበሩት እንደየሀገራቸው ባህልና እንደየሀገራቸው ምንነት ከሚያከብሯቸውና እንደየባህላቸው እንደየልማዳቸው ግብር የሚያቀርቡላቸው አማልክት ናቸው። ወጣ ስንል እንግዲህ ከሀገራችን ውጭ እንደዚህ አይነት አስከፊና ደብዛዛ የሆነ ወር እንዲሆን ምክንያት ከሆኑ መካከል አንድም እንደነዚህ አይነት ክፉ አማልክቶች እንደ ዓለም መመለካቸው ነው። ከጥንት ጀምሮ እንግዲህ ስር ይዘው ነው የመጡት። እንግዲህ ሮማውያን በጣም የአማልክት ሀገር ነበረች። በጣም ብዙ አማልክቶች ነበሯት። ግሪክ የብዙ አማልክቶች በተለያየ ጊዜ አፍሮዳይት የምትባል የፍቅር አማልክት የምትባል እነ አርጤምስ እነ ዜውስ ብቻ ብዙ ናቸው። ሮማውያን በዛው ልክ ነበራቸው። የግብፃውያን በተለይ አያልቅም የአማልክቶቻቸው ብዛት። ከግንቦት ወር ላይ ግን እኔ አሁን የነገርኳችሁ በጣም ቁርኝት ያሏቸው አማልክቶች ናቸው። ይህን ይመስላል እንግዲህ ከዓለም ዙሪያ እንግዲህ ያለው ከአማልክት ጋር ያለው አምልኮት ማለት ነው። ሌላው ምንድን ነው እሱ ኢትዮጵያ ሀገራችን እንግዲህ በግንቦት ወር ብዙ ነገሮችን አስተናግዳለች። የብዙ ሰዎችን ህይወት አታለች። ብዙ ታዋቂ ሰዎች ይህንን እንግዲህ ለማለት የፈለኩት ምንድን ነው እሱ ግንቦት ወር በጣም እንደነገርኳችሁ ነው ተያይዞ የመጣ ነው። በተለይ ደግሞ አሁን ለምሳሌ በቅርብ ከማውቃቸው እና ከሰማኋቸው መካከል በጣም እውቁና ታዋቂው ጋዜጠኛ
የኢትዮጵያ ታሪክ የሚለውን መጽሐፍ የጻፉልን ጳውሎስ ጋዜጠኛ ጳውሎስ ኞኞ በግንቦት ወር ከዚህ ዓለም በሞት እንደተለዩ ጎንደርን የጎንደር የኢትዮጵያ መናገሻ ሆና በነበረችበት ዘመን ለ40 ዓመት ሙሉ በጣም በትልቅ ክብርና በትልቅ ኃይል በስልጣን ስትገዛ የነበረች እቴጌ ምንትዋብ በዚህ ወር እንደሞተች እንዳረፉ እንዲሁም ደግሞ መናኙና ታላቁ የአክሱም ንጉስ አጼ ካሌብ በዚህ ወር እንዳረፉ ከዛም አልፎ ደግሞ የዳግማዊ አጼ ቴዎድሮስ ባለቤት እቴጌ ጥሩ ወርቅ እቴጌ ጥሩ ወርቅ ውቤ በዚህ በግንቦት ወር እንዳረፉ ይሄ ክፉ ጠባሳ የግንቦትን ክፉ ጠባሳ ለማሳየት ያክል የተነሱ ምሳሌዎች እና የቅርብ ጊዜ ታሪኮቻችን እንኳን ከግንቦት ወር ጋር የተያያዙ ብዙ ክስተቶችን እንዳስተናገዱ አንዳንድ ጽሁፎችን ለማየት ሞክሬያለሁ። ይህ አጠቃላይ ጠቅላላ አድርጌ ለመናገር የፈለኩት የግንቦት ወር በጣም ክፉ ጠባሳ ያለባት ወር እንደሆነች ያሳያል ማለት ነው። በተለይ ደግሞ ምሁራን ግንቦትና ግንቦታውያን በሚል ጽሁፋቸው አንድ ምሁር ግንቦት ወር ለኢትዮጵያውያን እጅግ የመከራና የስቃይ የሰቆቃ ወር ነው ብሎ ለመግለጽ ሞክረዋል። እንግዲህ ካዩት ከተገነዘቡትና ከተረዱት ጉዳዮች አንጻር እንደዛ ለማለት ሞክረዋል። ግንቦትና ግንቦታውያን በሚል ጽሁፋቸው ስር ማለት ነው። ጌታቸው ሽፈራ የሚባሉ አንድ እውቅ ናቸው። እንግዲህ በዚህ ልክ ግንቦትን ለመግለጽ የሞከሩት ሜጀር ጀነራል አምሃ ደስታ ግንቦትና የኢትዮጵያ እርምጃ በሚለው ጽሁፋቸው ላይ ግንቦት ወር በገደቢስነት በመፈረጁ በተለይም ደግሞ በመሀል ሀገር ላይ ጋብቻ የማይደረግበት የማይከወንበት ወር ነው ብሎ ገልጿል። በዚህ ልክ እንደው እሳቸው ከጋብቻ ጋር አያይዘው ለመግለጽ ሞክረዋል። በጣም እግዚአብሔር ያክብራቸው። ምክንያቱም ተረድተውታል የዚህ ወር ክፉ ሰቆቃ ጎኑን ማለት ነው። እና ይሄ ሁሉ እንግዲህ በግንቦት ወር ላይ ያለ ክስተት ነው። አንዳንድ ግንዛቤዎች እንድታገኙ ስለፈለግኩ ነው። እኔ በጣም ስለማልፈልገው ነው ቀናትን አሳልፎ ለመናፍስት መስጠት ኢሚዲየትሊ በጣም የምጠላውና የማልፈልገው ጉዳይ ስለሆነ ነው። ሌላው ለምን ታዲያ በግንቦት ወር በዚህ ልክ ዛር በጣም ተቀሰቀሰ? ለምን ዛር በዚህ ልክ መቆጣትና ግብርን ማግኘት ፈለገ? ለምንስ በዚህ ልክ በሰዎች ህይወት ውስጥ መንገስ ፈለገ ሲባል እንግዲህ ታሪክ የሚመሰክርልን የሚያሳየን አንድና አንድ ነገር ብቻ ነው። ምክንያቱም ጥንት ኢትዮጵያውያን ሲነሳ ግንቦት ወርን ከእናታችን ከቅድስት ድንግል ማርያም ጋር ነው የግንቦት ወር የሚነሳው። ምክንያቱም ግንቦት ወር የልደት ወር ነው። በተለይ የእሷ ልደት የምናከብርበት ልደቷ የፍጥረት ሁሉ ልደት እንደሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስለሚታመን በዚያ ወር የእሷ የልደቷ ወር ነው። በተለይ ደግሞ አሁንም አለ በዓሉ የድሮ ያንን ታላቁን መንፈስ ይዞ ታላቁን የአከባበር የንግስ መንፈስ ይዞ አሁንም አለ። ያንን ድሮ ባይሆንም ጥንት በጣም ሴጣን ከሚቀናባቸው በዓላት መካከል የእናታችን የቅድስት ድንግል ማርያም የልደቷን በዓል ስናከብር ነው። ይህንን አይወድም እና ድሮም ክብርን ሲፈልግ ክብርን ለመጋፋት የእግዚአብሔርን ክብር ለመጋፋት ሲፈልግ ከሰማይ እንደተጣለ የታወቀ ነው። አሁንም ያንን ክብር ፍለጋ የማይፈነቅለው ድንጋይ የለም በባህሪው። በግንቦት ወር የሆነበትን ምክንያት ነው የነገርኳቸው ያለሁት እና በመላው ሀገሪቱ ግንቦት አንድ እጅግ በጣም ግሩም በሆነ መንገድ ስለሚከበር ያንን የግንቦት አንድን የእናታችን የቅድስት ድንግል ማርያም ንግስ በዓል ላለማየት ሲፈልግ ምክንያቱም በቅድስት ቤተክርስቲያን አስተምሮ የቅድስት ድንግል ማርያም መወለድ ለሰይጣን እጅግ ትልቅ የመረረ ሐዘን እንደሆነ ይታወቃል። በጣም ይታወቃል። ምክንያቱም የእሷ መወለድ ነው የእሱን
ዘላለማዊነት የእሱን ዘላቂነት ምን ሊያስቀር እየቻለ የመጣው እና በዚህ ወቅት የእሷ በዓል እንዳይከበር ስለሚፈልግ እሷ ሰዎች ወይ ደግሞ ምዕመናኑ የእሷን በዓል አክብሮ ከእሷ በረከት ተሳትፎ እንዳይውል ስለሚፈልግ የእሷን የበዓሉን ዕለት ያችን የበረከት ወር ምን ያደርጋታል? የእሷን ክብር ይጋፋል። የቅዱሳንን ክብር ሲጋፋ የኖረ ክፉ መንፈስ ነው። ያንን ስለሚጋፋ በዚህ ወር ምን ያደርጋል? ቀድሞ ስር ስለያዘ በሰዎች ልቦና ውስጥ ሰዎችን በማታለል ሰዎች በተለያየ ስም ክብር ሰጥተውት እሱንም ምን እንዲያከብሩት እንዲያነግሱት አደረገ ማለት ነው። በጣም ጥልቅ ጥበብ ያለው ክፉ መንፈስ ነው ሴጣን ማለት። ይህንን እንግዲህ ካልተረዳችሁ በጣም ነው ነው እንጂ እናታችን ቅድስት ድንግል ማርያም በልደቷ ወር ሰርግ አለመደገስ፣ ጋብቻ አለማድረግ በእኔ አይን ነውር ነው። ግን ማህበረሰቡ የክፉዋን መናፍስት ንግስና አምኖ ተቀብሎ በውስጡ ባለማወቅም በማወቅም በተለይ ደግሞ በማወቅ ነው አብዛኛው ፐርሰንት ይህንን ጉዳይ የሚፈጽሙት አብሮት ስለሚኖሩ ከዚህ ጋር ተሰናስለው ቆራኝተው ስለሚኖሩ አውቀውት አብረውት ዛሬም ድረስ አሉ። ስለዚህ ክብር ፈላጊ ክፉ መንፈስ ስለሆነ የእሷን በዓል የእሷን ንግስና የእሷን ክብር ለመጋፋት ሲፈልግ በዚህ ወር እሱም ሰዎች ምዕመናኑ አጠቃላይ የሀገሪቷ መሆን የተለያየ ቦታ ላይ ያሉ ሰዎች ምን እንዲያደርጉት እንዲያነግሱት ያንን በረከት በሰዎች ውስጥ አድሮ የእሷ ቃል ኪዳኗ በረከቷ ጥበቃዋ መልጇም ለፍጡራኑ ለህዝቡ እንዳይደርስላቸው ከመፈለጉ የተነሳ ያችን የበረከት ዕለት ደብዛዛ አድርጎ ለማሳለፍ ሲፈልግ በሰዎች ልቦና ላይ አድሮ ለራሱ ምን የንግስናን ስርዓት በሰዎች ህይወት ውስጥ አበጃጅቶ አዘጋጀ። ያለው ትልቁ ምክንያቱ ዳራው በግንቦት ለምን መንገስ ፈለገ በዚህ ልክ ከተባለ ይሄው ነው። ሰዎች ምን ያህል ሰዎች እንግዲህ ጠቢባን ነን አዋቂዎች ነን ተብለን ነው እንግዲህ የምንታሰበው። በዚህ ልክ ግን ጥበብና እውቀት የራቀን ሰዎች፣ ግንዛቤ ያነስን ሰዎች ሆነ እንዴት እንደተገኘን ባይገባ ነው። በጣም ነው የሚያሳዝነው። በጣም አመሰግናለሁ አብራችሁ ስለሆናችሁ። ይህን ነበር ዛሬ ለመናገር ለማካፈል የፈለግኩት። እንግዲህ ይህ ሀሳብ ቢያውቁት ይማራሉ፣ ቢያውቁት ይጠቀማሉ። በተለይ ደግሞ በተሳሳተ ህይወት ውስጥ ያሉ ሰዎች ካሉ ከዚህ ጉዳይ ይወጣሉ ብላችሁ የምታምኗቸው ሰዎች ካሉ ሼር አድርጉላችሁ። በትንሽም ቢሆን የሆነች ግንዛቤ ያጨርላችኋል። አብራችሁ ስለነበራችሁ አመሰግናለሁ። ሰላም ሁኑልኝ።